ጤና ይስጥልን። የዕለቱን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም አበይት ጉዳዮችን እናስደምጣለን። በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋገጠ። ስምረት ፓርቲ ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አፋርና አማራ ክልሎች እያስጠጋ ነው አለ። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡ ጠየቀ። በየመን የሚገኙ ኢትዮጵያውያን ስደተኞች ድጋፍ እንዲደረግላቸው ዓለም አቀፍ ድርጅቶችን ተማጸኑ። ከ5000 በላይ ኢትዮጵያውያን ከአሜሪካ እንዲወጡ የሚያደርገውን ውሳኔ ፍርድ ቤቱ በጊዜያዊነት አገደው። በተጨማሪም ከዛሬ ጀምሮ የፌስታል ከረጢቶችን ይዞ የተገኘን መቅጣት እንደሚጀምር የአካባቢ ጥበቃ ባለስልጣን ተናገረ። ለዕለቱ ያጠናቀርናቸው አበይት ጉዳዮቻችን ናቸው። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋገጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገለጸ። በተለይም በጸለምት፣ መጋሌ እና አብዓላ አካባቢዎች የተነሱ ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑም አስታውቋል። መንግስታዊው የሰብአዊ መብቶች ተቋም ኢሰመኮ እስካሁን ከፌዴራልም ይሁን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየውን ሰሞነኛ ግጭት የተመለከተ መግለጫ ያወጣው ትላንት አርብ ጥር 22 2018 ዓ.ም ምሽት ላይ ነበር። የኢሰመኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑት ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይ እና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎቹ ሮይተርስ እና ኤጃንስ ፍራንስ ፕሬስ የደህንነት እና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመላክተዋል። በኢሰመኮ መግለጫ ላይ ትግራይ እና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙት መጋሌና አብዓላ አካባቢዎችም ተጠቅሰዋል። በዚህን ሳምንት ግጭት እንደተካሄደበት የተገለጸው የአፋር ክልሉ መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳው በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ ከሶ ነበር። የወረዳው ዋና አስተዳዳሪም ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውን እና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህም ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉም ተገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት፣ በመጋሌ እና አብዓላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰቱትን ግጭቶች ተከትሎ የሰዎችን የህይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳት ተችሏል ሲል በመግለጫው አስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድም ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፍጠሩን ገልጿል። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩም ኢሰመኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲስተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቅራቸው ፈርሷል። በተለይም አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎቶችን የሚሰጥ መዋቅር ሳይኖር ወደ 2ኛ ዓመት እየተጠጋ ነው። የመከላከያ ሰራዊት እና የፌዴራል ፖሊስ አባላትም ከረቡዕ ጥር 20 ሌሊት አንስቶ አላማጣና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎች ለቢቢሲ ተናግረዋል። ይህ ሁኔታ ስጋት የፈጠረባቸው ነዋሪዎች በቅርብ ርቀት ወደምትገኘው የአማራ ክልሉ ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰመኮ ትናንት ባወጣው መግለጫም በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተገነዘበ አስታውቋል። በተጨማሪም በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳ ገልጿል። ትግራይ፣ አማራና አፋር ክልሎችን በሚያዋስኑት ስፍራዎች የተነሳው ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደኋላ የሚመልስ እንደሆነም ኢሰመኮ ጠቅሷል። የአካባቢውን ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብቶች ጥሰቶች የሚያጋልጥ እንደሆነ በመጥቀስም ስጋቱን አሰምቷል። የሰብአዊ መብቶች ተቋሙ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በንጹሃን ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ ጠይቋል።
ለግጭቱ መነሻ የሆኑ ልዩነቶችን በህግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አሳስቧል። ከዚህ ግጭት ጋር በተያያዘ የሚወሰዱ ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ እንዲሆኑ ኢሰመኮ በመግለጫው ጠይቋል። በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች ዓለም አቀፋዊና ሀገራዊ የሰብአዊ መብቶች ማዕቀፎችን ያከበሩ መሆን እንዳለባቸውም አጽንኦት ሰጥቷል። እርምጃዎቹ የህጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆችን ያከበሩ መሆናቸውን ማረጋገጥ ይገባልም ብሏል። በተጨማሪም ተቋሙ ከሚያከናውነው መደበኛ የሰብአዊ መብቶች ክትትልና ምርመራ ጎን ለጎን ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግ አስታውቋል። ቢቢሲ አማርኛ እንደዘገበው ስምረት ፓርቲ ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አፋርና አማራ ክልሎች እያስጠጋ ነው አለ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚው ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና የጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወነጀለ። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነትን በይፋ አፍርሶታል ሲልም ከሷል። ከህዝባዊ ወያነ ሓርነት ትግራይ ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸው ከተዘገበ በኋላ ነው። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ስምረት ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁመዋል። ተቃዋሚ ፓርቲው በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው ይህ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነም በመጥቀስ ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነውም ብሏል። ቀደም ብሎ የቀበራቸውና የደበቃቸው ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋም ይገኛል ሲል ከሷል። ይህ ወታደራዊ እንቅስቃሴ እየተከናወነ ያለው ህግንና ስርዓትን በመርገጥ እንዲሁም የፕሪቶሪያውን ውል ሙሉ በሙሉ በማፍረስ እንደሆነም በመግለጫው አስፍሯል። ቡድኑ ይህንን የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነውም ሲል ከሷል። ስምረት በተጎዱት የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያካሄድ ነበር ሲልም ቡድኑ ወንጅሏል። በዚህ ሳምንት በጸለምቲ አቅጣጫ የጀመረውን ጦርነት ጫሪነት የደሃ ልጆች የሆኑ ወጣቶችን የጥይት ራት አድርጎ ታሪክ ይቅር የማይለው ስህተት ሲፈጽም ቆይቷል ሲልም በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴ እንደነበር አመልክቷል። የትግራይ የግዛት ወሰን ማስከበርና የተፈናቃዮችን ደህንነቱ በተጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው ስምረት ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነትና በዛቻ የሚመለስ አይደለም ሲል አቋሙን አሳውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድር እንዲሁም ይህ ቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበር ጥሪ አቅርቧል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲያወግዝ እንዲሁም በሰራዊቱ ውስጥ ያሉ ልጆችን እንዲመክር ጠይቋል። ባለፉት ቀናት በፌዴራል መንግስትና በትግራይ ኃይሎች መካከል ግጭቶች መካሄዳቸውን የሚጠቁሙ መረጃዎች ቢወጡም እስካሁን ድረስ በሁለቱም በኩል የተሰጠ ይፋዊ መረጋገጫም ሆነ ማብራሪያ የለም ተብሏል። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የፌዴራል መንግስት እና የህዝባዊ ወያነ ሓርነት ትግራይ በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ ጠየቁ። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸውም ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐሙድ አሊ ዩሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎችን መመካከርን አስመልክተው ጥር 22 2018 ዓ.ም ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በትግራይ ክልል እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ
በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል ይላል ሊቀመንበሩ በመግለጫቸው። በአፍሪካ ህብረት የሚመራውና የ2 ዓመቱን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦትም ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎች ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ለመከታተል ባቋቋመው ከፍተኛ ፓነል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብር እና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አስመልክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛው አካል ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸውም ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር የለም። በየመን የሚገኙ ኢትዮጵያውያን ስደተኞች ድጋፍ እንዲደረግላቸው ዓለም አቀፍ ድርጅቶችን ተማጸኑ። በየመን ሰንዓ የሚገኙ ኢትዮጵያውያን ስደተኞች በሞትና በሽረት መሃል ነን ሲሉ ዓለም አቀፍ የስደተኞች ድርጅቶች ድጋፍ እንዲያደርጉላቸው ተማጸኑ። የስደተኞች ማህበረሰብ የኮሚቴ አባል ጀማል ጀይላን በድርጅቱ ይደረግላቸው የነበረው ድጋፍ በመቋረጡ ላለፈው 1 ወር ከፍተኛ ችግር ላይ መውደቃቸውን ለቢቢሲ ተናግረዋል። እርዳታ ይሰጡ የነበሩ መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት የስደተኞች ድርጅት በአጠቃላይ ቢሮቸውን በመዝጋታቸው ከዚህ ቀደም በድርጅቱ አማካኝነት የሚያገኙት የሕክምና ድጋፍና የስደተኝነት ወረቀት እድሳት መቆሙን አቶ ጀማል አስረድተዋል። ይህን ተከትሎም የታመሙ መድኃኒት አያገኙም፣ የስደተኛ ወረቀት የሌላቸው ኢትዮጵያውያን ደግሞ እየተያዙ እየታሰሩ ነው፣ በጣም የተሰቃዩ ነውም ብለዋል። ቀድሞ ከተባበሩት መንግስታት የስደተኞች ኮሚሽን በነጻ የሚያገኙት የስደተኛ ወረቀት እድሳት አገልግሎት መቆሙን ተከትሎ ለከፍተኛ የሕክምና ወጪ ተዳርገናል ብለዋል። ከዚህ ባሻገር ቤተሰብ ያላቸው ኢትዮጵያውያን ወረቀት ማሳደስ ባለመቻላቸው ልጆቻቸውን ከትምህርት ቤት ለማስቀረት መገደዳቸውንም አቶ ጀማል ለቢቢሲ አስረድተዋል። ስደተኞቹ በየ2 ዓመቱ የሕክምና ምርመራ ማድረግ እንዳለባቸው የሚገልጹት አቶ ጀማል ይህን ካላደረጉ የስደተኛ ወረቀታቸውን ማሳደስ እንደማይችሉ ተናግረዋል። ቢቢሲ ለድርጅቱ የዮርዳኖስ ቢሮ አካባቢውን ለቆ ስለመውጣቱ ጥያቄ በኢሜይል አቅርቦ የነበረ ሲሆን እስካሁን ያለው ነገር የለም። ሆኖም የድርጅቶቹ ከአካባቢው መውጣት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ሰራዊታቸውን ለማስወጣት ከመወሰናቸው ጋር ሊገናኝ ይችል ይሆናል የሚል ጥርጣሬ ያላቸው ወገኖችም አሉ። የተባበሩት መንግስታት የስደተኞች ኮሚሽን በአውሮፓውያኑ ታህሳስ 30 2025 ወዲህ በሰንዓ የነበረውን ቢሮውን እንደዘጋ አቶ ጀማል ተናግረዋል። ይህን ተከትሎም ከድርጅቱ ጋር ይሰሩ የነበሩ አጋር መንግስታዊ ያልሆኑ ተቋማት ስራቸውን ለማቆም በመገደዳቸው ለከፍተኛ ችግር ተጋልጠናል ብለዋል። ያሉበትን ፈታኝ ሁኔታ ዮርዳኖስ ስለሚገኘው የእስያና የምስራቅ አፍሪካ ቢሮ የተባበሩት መንግስታት ድርጅት ደብዳቤ መጻፋቸውንና ይህን ተከትሎ መጠነኛ ድጋፍ መደረጉን አብራርተዋል። በዚህም መቋረጥ የሌለባቸው መድኃኒቶች ያለቀባቸው ታማሚ የሆኑ ስደተኞች ለ2 ወር የሚሆን ተጨማሪ የመድኃኒት እርዳታ እንደተደረገላቸው ገልጸዋል። የመን የሚገኘው የኢትዮጵያ ስደተኞች ማህበረሰብ ሰብሳቢ በአቶ ሙክታር ከድር ለዓለም አቀፍ ተራድኦ ድርጅቶች በጻፈው ደብዳቤ ኢትዮጵያውያን በየበረሃው በመውደቅ ለአደጋ መደረጋቸውንም ጠቅሷል። እንዲሁም በወንጀለኞች አማካኝነት ለህገ ወጥ የሰውነት አካል ንግድ መጋለጣቸውንና የታመሙ ሰዎችን በመድኃኒት እጥረት ስቃይ ላይ መሆናቸውን በማመልከት መፍትሄ የሚገኝበት ሁኔታ እንዲመቻች ጠይቋል። ይህ በእንዲህ እንዳለ በየመን ብሔራዊ የስደተኞች ጉዳዮች ኮሚቴ ሰሞኑን በውጭ ጉዳይና በውጭ ዜጎች ጉዳዮች ምክትል ሚኒስቴር አብዱል ዋሂድ አቡራስ የተመራ ስብሰባ ማካሄዱንና የኢትዮጵያውያን ስደተኞች ጉዳይ አጀንዳ እንደነበረ ሱራ ኔት የተሰኘ የሀገሪቱ ጋዜጣ ዘግቧል። ይህ ስብሰባ የተካሄደው የውጭ ጉዳይ ሚኒስቴር ምክትል ጸሐፊና ምክትል ኮሚቴው ሊቀመንበር ሜጀር ጄኔራል መሐመድ አልሐኪም እና ሌሎች የኮሚቴ አባላት በተገኙበት ነው።
ስብሰባው ከአፍሪካ በተለይም ከኢትዮጵያ የሚመጡ ህገወጥ ስደተኞች ቁጥር እየጨመረ መምጣቱን ጠቅሶ ይህን ለመግታት እየተወሰዱ ባሉ እርምጃዎች ዙሪያ የሚመለከታቸው ባለስልጣናት ሪፖርቶችን ማቅረባቸውም ተገልጿል። በተጨማሪም በጉዳዩ ላይ የተለያዩ የሚመለከታቸው የመንግስት ተቋማት በመተባበር እነዚህን እርምጃዎች ለማሻሻል የሚያስችሉ መንገዶች ላይ መወያየታቸውን ጋዜጣው ዘግቧል። ከእነዚህ መካከል 8,000 ገደማ የሚሆኑት በሰንዓ የሚገኙ መሆናቸውን ሰብሳቢው ለቢቢሲ ገልጸዋል። ቀሪዎቹ አብዛኞቹ በሌላኛው የሀገሪቱ ከተማ አደን እና በሌሎችም ከተሞች ውስጥ የሚገኙ መሆናቸውን ይታመናል። በተጨማሪም እነዚያው ሰንዓ ከተማ ውስጥ በስደተኝነት ያልተመዘገቡና በእርሻና በፋብሪካ ስራ ላይ የተሰማሩ ወደ 20,000 የሚጠጉ ኢትዮጵያውያን ስደተኞች እንደሚኖሩ ግምታቸውን አስቀምጠዋል። የመን ለ7 ዓመታት በዘለቀው ግጭት ምክንያት ከ22 ሚሊዮን በላይ ህዝቦቿ በዓለም አቀፍ ሰብአዊ ድጋፍ ላይ ጥገኛ ናቸው። በዚህ ሁኔታ ውስጥ ያለችው የመን ከኢትዮጵያውያን በተጨማሪም ከ95,000 በላይ ስደተኞችና ጥገኝነት ጥያቄዎች የሚገኙባት ሲሆን አብዛኞቹ ሶማሊያውያንና ኢትዮጵያውያን እንደሆኑ የተባበሩት መንግስታት የስደተኞች ኮሚሽን መረጃ ያመለክታል። በተለይ በቀይ ባህር በኩል በአደገኛ የጉዞ ሁኔታ በማቋረጥ ወደ ሳውዲና ሌሎች የአረብ ሀገራት ለመሄድ ዋነኛዋ መተላለፊያ በሆነችው የመን በርካታ ኢትዮጵያውያን አስቸጋሪ ሁኔታዎች እንደሚገጥሟቸው በተደጋጋሚ ሲናገሩ ቆይተዋል። ከጅቡቲና ከሶማሊያ በመነሳት በትናንሽ ጀልባዎች የተሻለ ስራና ህይወትን ፍለጋ ከኢትዮጵያ የሚነሱ ኢትዮጵያውያን ወጣቶች ፈተና የሚገጥማቸው የመን ከደረሱ በኋላ ብቻ አይደለም። በሶማሊያ እና በጅቡቲ ውስጥ እንዲሁም ቀይ ባህር ላይ በችግርና በአደጋ ህይወታቸውን የሚያጡት ቁጥር ጥቂት የሚባል አይደለም። በተደጋጋሚ እንደተዘገበውና የመንግስታቱ ድርጅት የስደተኞች ድርጅት መረጃ እንደሚያመለክቱት በየጊዜው በባህር ላይ በሚደርሱ አደጋዎች በርካቶች እንደወጡ ቀርተዋል። በተጨማሪም በየመን ውስጥና ከየመን ወደ ሳውዲ አረቢያ ለመሻገር በሚሞክሩበት ወቅት ለሞትና ከአካል ጉዳት ከመዳረጋቸው በተጨማሪ ማብቂያ ለሌለው እስር ይዳረጋሉም ተብሏል። ቢቢሲ አማርኛ እንደዘገበው ከ5,000 በላይ ኢትዮጵያውያን ከአሜሪካ እንዲወጡ የሚያደርገውን ውሳኔ ፍርድ ቤቱ በጊዜያዊነት አገደው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ህጋዊ ከለላ ለማቋረጥ ያስተላለፈውን ውሳኔ ፍርድ ቤት በጊዜያዊነት አገደው። ይህ የፍርድ ቤቱ ብይን አሜሪካን ለቀው ለመውጣት 2 ሳምንት ብቻ የቀራቸውን ከ5,000 በላይ ኢትዮጵያውያን የቆይታ ጊዜ የሚያራዝም ነው። በአሜሪካ ቦስተን ከተማ የሚገኙት የፌዴራል ዳኛው ብራያን መርፊ ይህንን ብይን የሰጡት ትናንት አርብ ጥር 22 2018 ዓ.ም እንደሆነ የዜና ወኪል ሮይተርስ ዘግቧል። የአሜሪካ ዲስትሪክት ዳኛው ይህንን ጉዳይ የተመለከቱት 3 ኢትዮጵያውያን አፍሪካ ኮሚኒቲስ ቱጌዘር ከተባለ የአፍሪካውያን ስደተኞች መብት ተሟጋች ቡድን ጋር በመሆን ባለፈው ሳምንት ክስ መክፈታቸውን ተከትሎ ነው። ለፍርድ ቤቱ የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የአሜሪካ መንግስት ለኢትዮጵያውያን ጥገኝነት ጠባቂዎች ሲሰጥ የነበረውን ጊዜያዊ የህግ ከለላ ለማቋረጥ ታህሳስ መጀመሪያ ያስተላለፈውን ውሳኔ የሚቃወም ነው። እንዲቋረጥ የተወሰነው ከለላ በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ተግባራዊ የሆነ ነበር። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ የሚያደርገውን ይህንን ከለላ የዘጋው በዋነኛነት ከትግራይ ጦርነት ጋር በተያያዘ ነበር። በመጀመሪያ ይህ ህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ተራዝሟል። ሁለተኛው የቆይታ ጊዜ ባለፈው ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የትራምፕ አስተዳደር ከለላውን ለማራዘም ወስኗል። በዚህ አሰራር አማካኝነት ከለላ ያገኙ 5,000 ገደማ ኢትዮጵያውያንም በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ቀነ ገደብ ሰጥቷል። ይህንን እርምጃ በመቃወም በፍርድ ቤት ክስ የመሰረቱት ኢትዮጵያውያንና የመብት ተሟጋች ቡድን የትራምፕ አስተዳደር በሀገሪቱ የትጥቅ ግጭቶች እየቀጠሉ ባለበት ሁኔታ በ60 ቀናት ማስጠንቀቂያ ብቻ ከለላውን ማቋረጡ ህገወጥ ነው ሲሉ ተከራክረዋል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲን ኖም ይህን እርምጃ የወሰዱት ነጭ ባልሆኑ ስደተኞች ላይ ባላቸው የህገ መንግስታዊ ጥላቻ ላይ በመመስረት ነው ሲሉም ባቀረቡት ክስ መወንጀላቸውን የሮይተርስ ዘገባ ያመለክታል። ጉዳዩን የተመለከቱት ዳኛ ብራያን መርፊ የህግ ክርክሩ የሚሰማበት ተጨማሪ ጊዜ ለመስጠት ሲሉ ኢትዮጵያውያኑ ለቀው እንዲወጡ የተቀመጠውን ቀነ ገደብ እንዲታገድ የሚያደርግ ትዕዛዝ እንዲሰጡም አስታውቀዋል። በዚህ ጊዜ የሀገር ውስጥ ደህንነት መስሪያ ቤቱ እንዴት እዚህ ውሳኔ ላይ እንደደረሰ የሚያስረዱ ዝርዝር መዝገቦችን እንደሚያቀርብም አስረድተዋል። ዘገባው እንደሚያመለክተው ዳኛው እነዚህ ሰነዶች ላይ ተመስርተው የመስሪያ ቤቱን እርምጃ ለተጨማሪ ጊዜ ለማገድ ውሳኔ ያሳለፉ እንደሆነም ያጤናሉ። የአሜሪካ የፍትህ መስሪያ ቤት በስደተኞች መብት ተሟጋቹ ቡድን ለቀረው ክስ ምላሽ ለመስጠት ተጨማሪ ጊዜ ጠይቆ እንደነበርም ተገልጿል። ይህም ቢሆን ግን በኢትዮጵያውያኑ ላይ የተላለፈው ውሳኔ ለጊዜውም ቢሆን እንዲዘገይ በዳኛው መበየኑን ተቃውመዋል። ዳኛ መርፊ የመስሪያ ቤቱ መዝገቦች ከቀረቡላቸው በኋላ ከሁለቱ ወገኖች የሚቀርቡ ተጨማሪ ክርክሮችን እንደሚያዳምጡም ተናግረዋል። የአሜሪካ መንግስትን የወከሉት አቃቤ ሕግ በበኩላቸው ሰነዶቹ በጥቂት ሳምንታት ውስጥ ሊቀርቡ እንደሚችሉም ጠቁመዋል። ዳኛው ይህ ጉዳይ እንዲቀጥል ማድረግ የምችለው ሁሉም ማከናወን እፈልጋለሁ ብለዋል።
የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ትሪሻ ማክላውሊን በበኩላቸው የህግ ከለላው እንደ ምህረት ፕሮግራም እንዲያገለግል ታስቦ የተዘጋጀ አልነበረም፣ ነገር ግን ያለፉት አስተዳደሮች ለብዙ አስርት ዓመታት የተጠቀሙበት በዚህ አይነት መንገድ ነው ብለዋል። ቢቢሲ አማርኛ እንደዘገበው ከዛሬ ጀምሮ የፌስታል ከረጢቶችን ይዞ የተገኘን መቅጣት እንደሚጀምር የአካባቢ ጥበቃ ባለስልጣን ተናገረ። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ፌስታሎችን መጠቀም የሚከለክለውን አዋጅ ለማስፈጸም የተሰጠው የ6 ወር ቀነ ገደብ ከዛሬ ቅዳሜ ጥር 23 ቀን 2018 ዓ.ም ጀምሮ በማብቃቱ ነው ወደ ቅጣት የተገባው። ባለፈው ዓመት ማገባደጃ ላይ በህዝብ እንደራሴዎች ምክር ቤት የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በተለይ የፌስታል ከረጢቶችን በተመለከተ ያስቀመጠውን ክልከላ በብዙ ሲናገር ቆይቷል። በአዋጁ መሰረት እነዚህን ለአንድ ጊዜ ብቻ ጥቅም ላይ የሚውሉ በተለምዶ ፌስታል የሚባሉትን የከረጢት አይነቶች ከጥር 23 ቀን 2018 ዓ.ም ጀምሮ የተጠቀመ ወይም ለመጠቀም ይዞ የተገኘ ማንኛውም ግለሰብ ከ2000 ብር የማያንስ ከ5000 ብር የማይበልጥ የገንዘብ ቅጣት እንደሚጣልበትም ተቀምጧል። በተጨማሪም ይህንኑ የፕላስቲክ ከረጢት ያመረተ ወደ ሀገር ያስገባ የሸጠ ወይም ለንግድ ዓላማ ያከማቸ ግለሰብ ከ50,000 ብር የማያንስ ከ200,000 ብር የማይበልጥ የገንዘብ ቅጣትና የ5 ዓመት እስራት ይጠብቀዋል። ድርጊቱን የፈጸመው ህጋዊ ሰውነት ያለው ድርጅት ከሆነ ደግሞ የገንዘብ ቅጣቱ 3 እጥፍ እንደሚሆን በአዋጁ ሰፍሯል። የፕላስቲክ ምርቶቹ መልሰው ጥቅም የማይሰጡ ከተወገዱ በኋላ ለመበስበስ ረዥም ጊዜ የሚወስዱ በመሆናቸው በሰውም በስነ ምህዳሩም ላይ ጉዳት የሚያስከትሉ ናቸው በሚል ጥቅም ላይ እንዳይውሉ መከልከል እንዳስፈለገ ሲነገር ቆይቷል። በመሆኑም ለዝግጅት የተሰጠው ጊዜ ማብቃቱን ተከትሎ አዋጁን የመተግበር ስልጣን የተሰጠው የፌዴራሉ የአካባቢ ጥበቃ ባለስልጣን ባሰራጨው መረጃ ፌስታል ሲባል ጥቁር፣ ነጭ፣ ትናንሽና ትልልቅ የሆኑትን እንደማያጠቃልልና በእጅ ፌስታል ይዞ የተገኘ ሁሉ ከዛሬ ጀምሮ እንደሚቀጣ እወቁት ብሏል። በመሆኑም የህግ አስከባሪዎች አስፈላጊውን ስልጠና ወስደው በየአካባቢው ለክትትል ዝግጁ የሆኑ ሲሆን ቅጣቱ ይጀምራል ተብሏል። ለመሆኑ በተሰጠው የ6 ወራት ጊዜ ፌስታል በምን ተተካ? የሚተኩት ምርቶችን በተለይ በየሸቀጣ ሸቀጥ መደብሩ ስኳሩን፣ ቡናውም የሚመዘን የሚሰፈርባቸው እንደመሆናቸው በብዛት ወደ ገበያው ሊቀርቡ ይገባል የሚለው ብዙዎች የሚያነሱት ጥያቄ ነው። እኛም በተሰጣቸው ጊዜ ምን ሰራችሁ ስንል የፕላስቲክና ጎማ አምራቾች ዘርፍ ማህበርን ጠይቀናል። ከማህበሩ እንደሰማነው አዋጁን ከሚያስፈጽሙት ከአካባቢ ጥበቃ ባለስልጣንና ከኢንዱስትሪ ሚኒስቴር የተነገረን ፕላስቲክ የሚያመርቱ ማሽኖቻቸው ፌስታልን ሊተካ የሚችል ሌላ አይነት ምርት እንዲያመርቱ አድርጎ የሚል ነው። ነገር ግን ማሽኖቹን ከፕላስቲክ ከረጢት ውጭ ሌላ አይነት ምርት ማምረት እንደማይችሉ ተረድተናል። በማህበሩ ውስጥ አዋጁን ተከትሎ የተቋቋመው ኮሚቴ ሰብሳቢ የሆኑት አቶ በረከት ገብረ ሕይወት እንደሚሉት እስካሁን አንድም ፕላስቲክ አምራች ወደ ሌላ ተኪ ምርቶች አልተሸጋገረም። የአካባቢ ጥበቃ ባለስልጣን በበኩሉ እነዚህ አምራቾች እስካሁን ተኪ ምርቶችን ማምረት መጀመር ነበረባቸው። አሁንም ቢሆን ፊታቸውን ከፌስታል ውጭ ባሉ ግብአቶች ተጠቅመው ተኪ ምርቶችን ከማምረት ውጭ ሌላ አማራጭ የላቸውም ብሏል። በአንጻሩ ተኪ ምርት እንድናመርት ድጋፍ አልተደረገልንም የሚል ቅሬታ የሚያቀርበው የፕላስቲክና ጎማ አምራቾች ዘርፍ ማህበር ከ500 በላይ የፕላስቲክ አምራች ኢንዱስትሪዎች እንዳሉ የሚናገሩት አቶ በረከት ወደ ሌላ አይነት ኢንዱስትሪ ለመሸጋገር በቂ የሆነ ጊዜ አልተሰጣቸውም። ተኪ ምርቶችን ለማምረት የሚያስችል የቴክኖሎጂ የማሽነሪና ሌላም ድጋፍ አልተደረገላቸውም። በዚህ ምክንያት አብዛኞቹ ፋብሪካዎች እየተዘጉ ሰራተኞችም እየተበተኑ ነው ብለውናል። እነዚህ ችግሮች ከመፈጠራቸው በፊት ጉዳዩ ከሚመለከታቸው የመንግስት አካላት ጋር ለምን አልተነጋገራችሁም ያልናቸው አቶ በረከት በእኛ በኩል አዋጁ በረቂቅ ደረጃ እያለ ጀምሮ ስለ ጊዜው ማጠር ብዙ ብለናል። ከጸደቀ በኋላም በማህበራችን ጉዳዩን የሚከታተል ኮሚቴ አቋቁመን አዋጁና አፈጻጸሙን ያስከትል ስለሚችለው አደጋ በየደረጃው ካሉ የመንግስት አካላት ጋር ተነጋግረናል። ይሁንና መፍትሄ ማግኘት አልቻልንም ሲሉም አስረድተዋል። ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ቀጣይ በሌሎች አርዕስተ ጉዳዮች እስከምንገናኝ መልካሙን ሁሉ ተመኘን። እስከዚያው ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን ታሳዩን ዘንድ በትህትና እየጠየቅን የምንሰናበት ይሆናል። ሰናይ ቆይታ